በዛን ወቅት በዛ በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን ባላቸው የትንሣኤው መጀመሪያ ዕለት ከመካከላቸው ከ11 ማለት ነው፣ ያው 12ኛው ይሁዳ ከነሱ ስለጎደለ ከ11 መካከል አንዱ የሆነው ቶማስ ዲዲሞስ ማለት ነው በመካከላቸው አልነበረ። ስለዚህ እነሱ ጌታ በመካከላቸው በተገኘ ጊዜ ደጅ ተዘግቷል። በተዘጋ ደጅ ነው የገባው። በር ክፈቱ አላላቸው። ፈርተው ነው ተሰብስበው ያሉት። በተዘጋው ደጅ ገብቶ ግን በመካከላቸው ቆሞ ሰላም ለእናንተ ይሁን ያላቸው። ጎኑን፣ እጆቹን፣ የተወጋውን የተቸነከረውን አሳያቸው። በዚህ ጊዜ ይላል ቃሉ ሐዋርያት ደስ አላቸው። ምክንያቱም የክርስቶስ መነሳት የእምነታቸው መጽናት ነው። የስብከታቸው መሰረት ነው። የመመላለሳቸው የመውጣት የመውረዳቸው ሽልማት ነው። የአዳምና የልጆቹ የመዳን ምክንያት የመዳን እውነት ነው የክርስቶስ መነሳት። ስለዚህ ሐዋርያት ደስ አላቸው። በዚህም ጌታ 3 ነገርን አላቸው፣ 4 ነገርን ገለጸላቸው። በመጀመሪያ ሰላም ለእናንተ ይሁን አላቸው። ከቃሉ ጋር ናችሁ? ምን አላቸው? ሰላም ለእናንተ ይሁን አላቸው። አስቀድሜ እንደነገርኳችሁ ሐዋርያት ፈርተው ነው በዝግ ቤት ያሉት። በሩን ዘግተው አንድ ቦታ ተሰብስበው በፍርሃት ውስጥ ነበሩ። ያን ፍርሃታቸውን ሊያስወግድላቸው በመካከላቸው ተገኘና ፍርሃት የሚወገደው በሰላም ስለሆነ ሰላም ለእናንተ ይሁን አላቸው። እውነተኛ ሰላም የሚገኝበት ስለሆነ፣ ዓለም የሚሰጠው ሰላም የጊዜያዊ ሰላም ስለሆነ፣ የዘላለም ሰላም የሚሰጠው አምላካችን እግዚአብሔር አምላካችን ኢየሱስ ክርስቶስ ስለሆነ በመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ለጊዜው ለፈሩት ሐዋርያት ነው ሰላም ለእናንተ ይሁን ያላቸው። ፍጻሜው ግን ሰላም አጥቶ 5500 ዘመን በሲኦል የነበረ ሰላምን ይሻ የነበረ አዳም አለ፣ ልጆቹ አሉ። ነቢያት በመጻሕፍት እንደተናገሩ